የንግድ ስራ ፍቃድ እድሳት እስከ ጥር 15 2018 ዓ.ም ተራዘመ። የንግድ ስራ ፍቃድ እድሳት በበጀት ዓመቱ ከሐምሌ 1 2017 እስከ ታህሳስ 30 2018 ዓ.ም ድረስ ያለ ቅጣት የሚታደስበት ጊዜ ነው። ዓመታዊ የንግድ ፍቃድ እድሳት ያለ ቅጣት የሚታደስበት ጊዜ በትላንትናው ዕለት ታህሳስ 30 2018 ዓ.ም ያበቃ ሲሆን የማደሻ ጊዜው ለተጨማሪ 15 ቀናት መራዘሙን የአዲስ አበባ ንግድ ቢሮ ለዜና አሳውቋል። እንደ ንግድ ቢሮ መረጃ እስከ ማክሰኞ ታህሳስ 28 2018 ዓ.ም ባለው መረጃ 230 ሺህ የሚሆኑ የንግዱ ማህበረሰብ አባላት እድሳት ማከናወናቸውን አሳውቋል። የንግድ ስራ ፍቃድ እድሳት አገልግሎት ከሰኞ ቅዳሜ ከጠዋቱ 2 ሰዓት ተኩል እስከ ምሽቱ 2 ሰዓት ተኩል በኦንላይን እየተሰጠ የሚገኝ ሲሆን በቀሩት ቀናት ንግድ ፍቃዳቸውን ያላደሱ ነጋዴዎች እንዲያድሱ ቢሮ ማሳሰቢያ ሰጥቷል። ምን አዲስ? መልካም ቀን።